አቡ እንዴት ናችሁ? እንዴት ነህ? ሰላም ነው። በትክክል ቁጭ በል። ካሜራውን ግድግዳው ነው የሚታየን። ሰላም ነው። ሰላም ወንድሜ፣ እንዴት ነህ? እንኳን ደህና መጣህ። በደንብ ይወጣ። እንትን ነጠላውን የሚያውልቀው ሰላም ነው። ነጠላውን አሁን እንደዚህ ላድርግልሽ። ባትሪ ሊዘጋ ስለሆነ ይህንን አንሳው። ለምን ፊትህ በደንብ አይታይም ወንድሜ? ምን እንደሚመስል ታውቃለህ? ከአንተ በግንባን ስትል ሌሎች ሰዎች ብር የተበሉ ሊጠይቁ እንዳይመጡ ይመስላል። ገባህ አይደል? ያው ፀጉሬ ስለተረፈ አውጣ። ሀቀኛ ሰው እየቀለድን እኮ አይደለም። እኛ እዚህ ጋር 7000 ሰው አክብረክ ይህንን ገልጸክ ነው ልታወራን የሚገባው። አንደኛ። ሁለተኛ የሆነ ሰው እኔም ብር ተበልቻለሁ ብሎ እንዳይመጣ ፈርተክ ነው የሚመስለው። ገባህ? ኦኬ። መጀመሪያ አዘነው ዲል ሲያደርግ ስምምነት ሲፈጽም ከአንተ ጋር ነው ስምምነቱን የፈጸመው አይደል? ስለዚህ ከአንተ ጋር ስለሆነ ጉዳዩ አንተን ነው የሚመለከተው እንጂ ባለቤትህን አይደለም። ይኸውልሽ እሷ ጋር ሊያወሩ የፈለጉት በምን እንደሆነ ታውቂያለሽ? ሰሜራ የምትባለው ከእሷ ጋር ነው የሚተዋወቁት እና ሰሜራ ናት መጀመሪያ በምግብ ብላ ልጁን ያስጀመርንለት ስራውን ማለት ነው። በመጀመሪያ በምግብ ብላ ስላስጀመረችው ግን እሷ በኋላ የሶስት ሰው ቪዛ ይዛብን ስጠፋ እሷን መያዣ ስንፈልግ የሌላ ሰው የእሷን ጓደኛ የሚሆን ቪዛ ስላዝነባት እሷ ጠፋች ከነጭራሹ ማለት ነው። ስለዚህ ያለና አማራጭ ምንድን ነው? እሱን አዛናውን ብር ይመለስልህ በቃ። እሷ ምክንያቱም ብሩን ይዛ ጠፍታናለች። ቤት ቀይራለች። ቤት የቀየረበሽበቱ ምናምን ፎቶ የላከሽልን አለ የእሷ ማለት የዛኔ ደህና ነበረች ማለት። ከዛ ቤት ከቀየረች በኋላ መጨረሻ ጠፋች ማለት ነው። ከዛ ከጠፋች ግን አይ ብር ይመለስልህ ወንድሜ፣ ጠፍታለች እሷ ቤቷን ቀይራ ጠፍታለች። ስለዚህ መመለስ አለበት ብሩ አልነው ማለት ነው። እሺ በጣም ከዛ እንደዛ ስለው አይ እስኪ ስንት ብር ነው መመለስ አለበት ብሩ? ቃል የገባችልን ልጅ ክዳን ጠፍታለች ስትለው ስንት ብር ነበር መመለስ አለበት ያልከው? ሙሉ ብር ወይስ የቪዛ? ሙሉ ብር ነው። ምክንያቱም የኛ ስህተት ነው። ምክንያቱም እሷ ይዛን የጠፋች በእኛ ነው እንጂ እሷ ያቅማይ ምክንያት። ስለዚህ ሙሉ ብር ነው መመለስ ያለበት። በጣም ጥሩ። እሱ ጋር ያዘልኝ አዘነው ሙሉ ብር ይመለስልህ ብሎ ጠይቆሃል? አላለኝም። ራሱ ይመሰክራል። እንዳትዋሽ ነው ይመለስ ብሎ ስላልክ ነው እኮ ቅድም የቪዛ ተቆርጦ ራስህ የሚመለስልህ አላልከኝም ብለኸኛል። አዲስ አበባ እያለሁ ነው አይደለም የቪዛ ይቆረጥብሃል ያልኩህ። በኋላ ከሰሚራ ጋር ተነጋግራችሁ እያለ ስትሰዳደቡ የዛኔ ነው እንጂ እንደዛ ያልኩህ። ከፊትማ እንደዛ አላልኩም። ሀብታሙ ከላከልህ በኋላ የትኬት አስገባ ስንል እምቢ ስትል ነው እንደዛ ያለ። የትኬት አስገባ እኛ ቆርጥ እንላክልህ ስንለው እንጂ ቪዛ ይቆረጥብሃል። አንድ ያዳምጪኝ። አሁን ልጁ በሚያወራበት መንገድ እኔ አላምንበትም። ምክንያቱም ሀቁን እውነቱን ያወራ እንነጋገር። እኔ አላውቀውም። የአንድ ሰፈር ልጅ መሆኑ ያወቁት ራሱ አሁን ሚዲያ ላይ ሰው ነው እየደወለ የሀገር ልጅ እኮ ነው ከዚህም ቦታ ነው ምናምን ያለ ያሳወቀው ግን ማለት ነው። ይሄ ልጅ እኔ አላውቀውም። ራሱ ያገናኘች ልጅ ደግሞ ታቻለች። አስገቡ እያለች ነው አስገባል። በማየት መንገድ ልጅ ደግሞ ስሟ ማን ነው? ዜድ ሰላም ጎንደሬዋ ታች ላይ ሰላም ጎንደሬዋ እዛ ታሪኩ ይወጣልሃል። ጥሩ ነው። እኔ እኮ የተማረው ሶፊዬ ሰላም ጎንደሬዋን አስገቢያት ፕሊዝ። ደግሞ በግምጠ እንትን ብለው በአንቺ ማቀርበው ነጠላው ይሄን ያንሳልኝ በደንብ ያንሳ። ነጥሩ ነው ነጠላውን አንሳው አባትየው። ከዚህ እኮ ወየ እያለችሽ ነው ልጅቷ። አስገቢያት። አዎ አስገቧት። ሞዴሬተሮች ፕሊዝ ኮመንቱ በጣም ስለሚሮጥ ላያት አልቻልኩም። ሰላምን አስገቧት። ሰላም ጎንደሬዋ ኮፍያውን እንትን በለው። አዎ በደንብ ቁጥሩ ላይ ሰላም ጎንደሬዋን አስገቧት ፕሊዝ። የማታፍር ጎንደሬ ከሆንክ ወደዚህ ፊት ክንዙር ዝም ብለህ። እሺ አሁን ተከባብረን ነው የምንነጋገረው ሁላችንም። ኦኬ ብሩ ቅድም ምን ብለህ ነበር? እኔ በጆሮ ይሰምቻለሁ። የቪዛ ተቆርጦ ብለህ ራስህ አምነሃል። እንደውም ሚስትህ ዞራ ብለሃል እንደዛ ነው ያልከው ስትልቅ፣ አዎ የቪዛ ተቆርጦ ብለሃል። ላይቭ ሪከርዱንም ዳውንሎድ ማድረግ ይቻላል። ቆርጦ ያቺን ፓርት ብቻ ማምጣት ይቻላል። ሶ ምንም ችግር የለውም። ይሄ ሰው የኮንስትራክሽን ቪዛ ሳይጠይቅ እሱ የምግብ ጠይቆ የኮንስትራክሽን ቪዛ ወጣለትና ያለ ፈቃዱ የቪዛ ሊቆረጥበት ሲል ብሬ ከሚከስር ብሎ መጣ ወደ ኢማራት መጣ። በቃ አሁን መጥቷል። ኦልሬዲ መጣ። ብሬ ከሚቆረጥ 2700 ድርሃም ማለት በኢትዮጵያ በጣም ብዙ ብር ነው። 1 ሰከንድ 2700 ድርሃም የቪዛ ተቆርጦ ብርክ ይመለስልካል ሲባል ወደ 113,000 ብር
ከሚከስር ኦልሞስት የከፈለውን 50% ከሚከስር ብሎ መጣ። ኦኬ ከመጣክ በኋላ ኦልሬዲ ዩ ኖ የወጣልክ ቪዛ የኮንስትራክሽን መሆኑን ታውቃለህ። ብርክ እንዳይከስር ነው ኢማራት የመጣከው አይደል? ብርክን እንዳታጣ ግማሹን ብር እንዳይቆረጥብክ ነው። እሺ የኔ ጥያቄ ለምንድን ነው ያለ ፈቃዱ የወጣለት ቪዛ የሚቆረጥበት ነው የኔ ጥያቄ። ለምሳሌ እኔና እናንተ ዲል አድርገን የምግብ ብላችሁኝ በምግብ ከፍዬ ግን የሚሰጥሽ ቪዛ የኮንስትራክሽን ነው ስባል ኖ ኖ ኖ ኖ በዚህ አልተስማማንም። እኔና እናንተ የተስማማነው ይህንን ነው። ይሄን ማቅረብ ካልቻላችሁ ገንዘቤን መልሱ ስል ገንዘቤ ተቆርጦ የሚመለስብኝ ከሆነ ገንዘቤ እንዳይቆረጥብኝ መጣው። እዚህ ድረስ ትክክል ነው አይደል? አዘነው ለማቦት ያለበት ምክንያት ልንገርሽ። እንዴት እናንተ እያላችሁበት እያወቀ ነው የመጣው ነው እኮ እያወቀ ነው የመጣው። ልኬለት ሁሉ ማስረጃው አለኝ አልኩሽ እኮ ልክልሻለሁ። ማስረጃው ስላለኝ ባለቤትህ ለምን አትልክም? ቁጥሬን ወሰደ። ልጅቱን አስገቢ